ወይቶች ሴት ደግሞ አላልሽም ይባላል። አንቺ ሴትዮ ውጪና እንውጣና እናውራ። ጸበልም ካስፈልግ አብረን ጸበል እንሄዳለን። እንዴ ነሽ እናዲጂ እህትሽ ልታብድ ትንሽ ቀራት። ደግሞ ትንሿ ሰላም ነው። በቃ ጂጂን የምትወዷት የምታከብሯት ይቅርታ ጉቺን የምትወዷት የምታከብሯት እህት ወንድሞቻችን በጠቅላላ ቤቷ ራሱ ስትገባ ስደቧት። ይሄ ርዕስ ማንሳት የለባትም። ራሱ ፕሮሰሱ ጨርሱ። ማውራትም ካለበት መናገርም ካለበት መልስ መስጠትም ካለበት ራሱ ሚዲያ ላይ ያለ ሰው ነው። ራሱ ይስጥ። አንቺ ምንም የሚያገባሽ ነገር የለም። በሌላ ጊዜ ሙድሽ እህቶችሽን ሰብስበሽ መዝናኛ ቁም ነገርሽ ከእህቶችሽ ጋር አውሪ። ጂጂ ማጠገብሽ አለች። ዮኒም ደግሞ በጣም የምናከብረው በጣም የምወደው እኔ ከቲክቶክ ኤ+ ለመጀመሪያ ጊዜ በአካል ያገኘሁት ዮኒ ብቻ ነው። እኔ የቲክቶክ ሰው አምኜም ቀርቤም ምንም ብዬም አላውቅም። በጣም ተሞክሮ ያለው ብዙ ልምድ ያለው ወንድማችን ነው። እምንልሽን ስሚ። በቃ ካልንሽ በቃ ነው በቃ። እኔ ሌላ ምንም ልልሽ አልችልም። ወላሂ እኔ ስታይሽ በጣም ነው ማዘንብሽ። አይ ትወጣለች። አረ ማታ እኮ ነው የተነጋገሩት። ጊዜ አይሆንም ሪች አይሆንም። አሁን መስሎሽ ነው እንዴ ማሪ? አሁን እኮ አይደለም። ለማታ እኮ ነው ቀጠሮ የያዙት። ሚጣ ቤት በኢትዮጵያ ሰዓት አቆጣጠር 4 ሰዓት እኮ ነው። አሁን አይደለም። ያ ግን ቢሆንም መቅረት አለበት። አንደኛ ነገር ለሱም ለልጁም ይኸውልሽ፣ ኧረ ተው ስለ እግዚአብሔር ተው። ከኔ ተማሩ። ኧረ ተው ከሌላ ተማሩ። እኛ እኮ ዛሬ እኮ ኧረ ተው ልጅ አለ ነገር ልጅ ጥሯትና ሚጣ ራሱ ጥሯትና በጣም እሷም የምንወዳት እህታችን ነች። እሷም ጥሯትና ፕሮግራሙ መሰረት አለበት። እዚህ ጋር ፍርድ ቤት ዳኛ ፍትህ ምናምን የሚሰጥበት ጠበቃ አቃቢ ህግ የሚቆምበት ጉዳይ አይደለም። እኔ እኮ አሁን እሱ ግራ የገባኝ ነገር እኮ እሱ እኮ ነው። በመድኃኒዓለም ያቺ መዘምራን አስቴር ባሏ ወጥቶ እንደዛ ሲል ሚስቶቹ ደግሞ ይኸው እንዲያርጎናል እያሉ ፌስቡክ ላይ ቅልጥ ያለ እኔ እማሆይም ቄሱም ሼኩም ታዋቂውም ዘፋኙም አርቲስቱም ጉዳችን ገበናችን በቃ እዚህ ላይ ይወጣ። ጉቺ ምንድን ነው የምትይው? እኛ የምንልሽ ነገር አትሰሚም። እኔ አንድ ቀንም ያልሆነ ንግግር ያልሆነ ጽሁፍ ጽፌልሽ አውቃለሁ? እስቲ እኔ ከማወራሽ ነገር የሆነ መጥፎ ነገር አውርቼሽ አውቃለሁኝ ማለት ማይረባ ወሬ አውርቼ አውቃለሁኝ? እኔ በቃ ጂጂ በጣም በቂ ናት እኮ ጂጂ በጣም በዚህ ሰዓት እኔ እጅግ የእሷ ደረጃ ለመድረስ ልንገራችሁ ብንለፋ ብንደክም በጣም ብዙ መስዋዕትነት ብንከፍል አንደርስም። ትልቅ ከፍታ ያላት ልጅ ናት። እኔ እውነቴን ነው የምነግራችሁ። በማህበራዊ ህይወቷ ልጆቿን አስተምራ ልጆቿን ሴት ልጇ ድራ ወንድ ልጇ ቦታ ሲይዛ ራሷ በጣም ትልቅ ደረጃ ላይ ያለች ልጅ ናት። ግን በሆነ አጋጣሚ ያልሆነው ውሎ እሷ የእውነተኛ ነገር ሆና እኩል አቻ ያልሆነ ነገር ውስጥ ስለተገኘች ብዙ ዋጋ አስከፍሏታል። አንቺ ደግሞ ዝም ካልሽ ምንም ነገር የሚመጣ ነገር የለም። እዛ ጋር ተቀምጣችሁ ነይ ከሌት ነይ። አንቺ ምን አግብቶሽ ነው? ትላንትና የተውትን ትላንትና ኤክሶቹ መጥቶ ምን አገባሽ አንቺ? ስለዛሬ ነው ማውራት የምትችይው። ሁላችንም እኮ ወደ ኋላ ቢሄድ ብዙ ጉድፍ አለን። ምን ከዛ በኋላ ሪከርድ ደግሞ ነገር በጣም ይደብራል። ኩን አውሪንግ Thank you, Neymar. Gucci, you're my friend. ታውቂያለሽ አይደለ? The day you put this man on social media, the day that you're going to lose him. ሚዲያ ላይ የወጣሽው ቀን ሰውየውን ታውቂዋለሽ። ገባሽ? ሶ ቲክቶከር አይደለም፣ የሚዲያ ሰው አይደለም። የሚመጣበትን ጫና አይችለውም። ጉቺ ገባሽ? እኔ የፈታሁት የሌላ ሰው ነው። አሁን ያለው ሰውዬ የኔ ነው። ገባሽ? ማንም አይመለከተው። እኔ እሺ፣ ለምን እንደማለጥፈው ጉቺ ታውቂያለሽ አይደለ? you know ምን ሪሌሽንሺፕ ለምን እንደማለጥፈው ወጥቼ ሚዲያ ላይ ምን አገባኝ እኔ? it's not my fucking business። የፈታው ፈቶታል። ያለሁበት ኑሮ ግን የኔ ነው አሁን። so this is nobody's business። አንቺ ቤትሽን ዘግተሽ የምትኖሪ ህይወት ሚዲያ ላይ ተሰጥቶ መልስ የሚሰጥበት ለምንድን ነው? አብረን ነው እንደምንኖረው ከአንቺ ጋር። አንቺ ቤት ነው ያለነው። this is social media. he's not a tiktoker። የሚመጣበትን backlash ፌስ ማድረግ አይችልም ጉቺ። ስለዚህ like you know I love you, I respect you, I'm your sister። ስለዚህ ስነ ስርዓት ያዢ። ያወጣሽው ቀን ሰውየውን ታጫዋለሽ። ከዚህ የሚመጣበትን አሁን የጂጂ ማን እንዴት እንደሆነ ታውቂያለሽ አይደለ? ሆዲጌ እንደዚህ ሆነ ካልሲ ፓንት ምናምን ሲባባል ጭዌው ልክ እንደዚህ አይነት የማይችለው ጨዋታ ውስጥ ይገባና ታጫዋለሽ። ራስሽንም መሀል ላይ ታጫለሽ። ስለዚህ አዘ ሲስተር ስነ ስርዓት ያዢ። አመሰግናለሁ እኔ ቆንጆ ድል ስለሰጠሽኝ። እኔም በእናንተ መሰለኝ እንደሆነ ታውቃላችሁ። ይሄ ነገር ውሸት የሆነ ሰዓት ላይ አይ ለቀልድ ነው የሚባል ሁላ ይመስለኛል። ምክንያቱም ጉቺ በዚህ ደረጃ እኮ ቪዥንዬ እንደናንተ በእናንተ ሀሳብ ነው የመጣሁት ቢቀርስ ምናምን ብዬ መጨረሻ ላይ ሲያወሩ በቃ የነሱ ሀሳብ ከሆነ ብዬ ዝም አልኩ እንጂ መጀመሪያ እነ ጉጂ ሲገቡ እኮ ጂጂ በዚህ ነው እንደ አሁን ኩይኗ እንዳለችው ነው ያልኩት። እኔም
ቢቀርስ ግን ቆይ ግን ሞኝ የምትሆኑት ነገር አንድ ነገር ልንገራችሁ። ይሄን የመሰለ ቆንጆ ያ ጉቺን እስከሚያገኛት ማግስት ወይ ማታ ድረስ ሴት አጠገቧ አልነበረም ብለሽ ታምኛለሽ? አዳሚ ጉቺ እንዴት አገኘችው? ጉቺን የመሰለች ሴት ትጠፋለች? ሲነካባቸው አይወዱም እኮ ጂጂ። ቆይ ረፊ አትበይ፣ እንደዛ አትበይ። ሲነካባቸው አይደለም። አንቺ ሴትዮ ተይ፣ እንደዛ አትበይ። አታውቂም። ሲነካባቸው ማንም የነካ የለም። ራሱ ሄዶ ፈልጓት ነው ሄደው። እሷ ነክታ እኔ እርግጠኛ ነኝ ጉቺ እንደዛ ነገር አታረግም። ግን ይሄ ልጅ ከወንዶች በሙሉ ወንድ ነው ስታዩት አይደለ? ሁላችሁም አፋችሁን ከፍታችሁ ላጫችሁን ስታዝረከረኩ ሴቶቹ አይቻልም። ያ ቆይ ልንገርሽ። ስለዚህ አንድ ጊዜ አዳምጪኝ ማማዬ። ስለዚህ ይሄ ልጅ ጉቺን ከማግኘቱ ደቂቃ ሰከንድ በፊት እውነት ለሰከንድ ብቻውን ነበረ ብላችሁ ታምናላችሁ? ራሳችሁ እንደዛ ብላችሁ ታሳምናላችሁ? እኔ አንድ ነገር ልንገራችሁ። ጉቺን ከጉቺ ጋር መሆኑ ሳላቅ በፊት 2 ወር ምናምን ሊሆነው ነው። ማቲ ፓርቲ ቤት ይሄዳል። ማቲ በቪዲዮ እያሳየን በአጋጣሚ አማንን አየዋለሁ ብዬ ድንግጥ አማንን አሳየኝ። ያው ጉቺ ሰምተሻል አይደል? ስናም በጣም ያምራል ዴ አልኩኝ። አማን ማን ነው እንደዚህ የመሰለ ቆንጆ ልጅ አለ አልኳቸው። ማቲ ያውቃል የእኔን ባህሪ። ዱባይ እንደዚህ አይነት ቆንጆ አለ ነው ያልኩት። እግዚአብሔር ምስክሬ ነው። ስራ ቦታው ቆሞ የሆነ የስራ ልብሱን ለብሶ የሆነ ሴኩሪቲ ምናምን ነው የሚመስለው በቃ። ከዛ እንዴት ያምራል ምናምን ብለን ድገመው ብለን ወደ 1500 ሰው ተከታይ አለ። መጀመሪያ ያሳየው ነው ቤት። ከዛ እህትየው ደግሞ ለሆነ ጉዳይ እንደዋወል ነበረ። ይሄድና ምን ይላታል? ጉቺ እህትሽን አየኋት ጂጂ እና እንደዚህ ብሎ ይላታል። እሷ ደግሞ በውስጥ መጣና ይልሽ ሰውየው እኮ ይሄ ነው ስትለኝ እሰይ እኔ ማስበልቼብሽ ነበር በ1500 ሰው አሳይቼ እንኳን አንቺ እጅ ውስጥ ገባ ብዬ መርቀት ዝም ይኸው አውጥታው ያው ታሪክ መጣች። ስለዚህ ይሄ ልጅ እንኳንስ እንዲህ ስታዩ ራሱ የሆነ የሴት ማለት የሰው አይን ውስጥ የሚገባ ስለዚህ ሪች ሄሉን አስገቢያት። እንደ እድል ሆኖ ይሄ ልጅ ሴት ሊወደው ይችላል። ሴት ልጅ ልትፈልገው ትችላለች። ስለዚህ የለም ማለት አይቻልም። ግን እኔ አሁን ገርል ፍሬንዱም የወደደችውም ያፈቀረችውም ተስፋ የነበራትም ብዙ ነገር ያደረገችም ሴት ልትኖር ትችላለች። አንድ እኔ በእህትነት የምላት ምንድነው አም ሶሪ ነው በቃ ይቅርታ። እኔ በመሀላችሁ መጥቼ ሀሳቡ ህይወቱ ወደ እኔ ስለመጣ እኔ በጉቺ ቦታ ሆን ይቅርታ በቃ አም ሶሪ። አሁን ከኔ ጋር ነው ያለው። በቃ ፉክክር ውስጥም ጌም ውስጥም አንግባ። ምንድነው ማድረግ ያለብን? ምናልባት ልጅ ካለ ልጅ አባትን ፍቅር ይፈልጋል። እኔ አሁን የምለው ለዛ ነው። ገባሽ? ከሴትዮዋ ጋር እንኳን ግንኙነት ባይኖራቸው እኔ እርግጠኛ ነኝ ስለበቃው ነው ሌላ ሴት ጋር ሄደው ስለተመቸው ነው አይደል ሌላ ሴት ጋር ሄደው። ስለዚህ እኔ የልጅ እናቷን ብሆን በቃ ባሌ ወይ የልጅ አባት ወይም ቦይፍሬንዴ በቃ ስላልተመቸው ከኔ ጋራ ሌላ ሴት አብልጦ ሄዷል አይደል? ጥያቄም አልጠይቀው በሰላም መለያየት በቃ። እኔ እግዚአብሔር ምስክሬን ነው የምላችሁ። እኔ ያችን ሴትዮ በሆነ የልጅ እናት የወርቅ ጃንጥላ ታውቃላችሁ፣ ቁልቢ ገብርኤል የሚገባው እሱን ገዝቼ እንኳን በሰላም ተለያየን። አንተም የልጅ አባት ትሆናለህ፣ ነገ ደግሞ ለኔ ጥሩ ወንድሜ ውሃ ጠጪ ትሆናለህ። እድሜ እኮ አለ፣ መውደቅ ይኖራል፣ መታመም ይኖራል። ነገ ከጉቺ ጋራ ባይኖር እኔ በሰላም ጉቺ ባትኖር ከኔ ጋራ። ስለዚህ እንደ ተባብረን ሰላም የምንባባልበት ቤተሰብ የምንሆንበትን ነገር ምክንያቱም ልጅ ስላለ ያው ስለሌላ አገባኝ። ግን ልጅ ካለ ግን በቃ ለልጁ የሚገባውን ነገር የሚያደርግበት ስልክ የሚያወራበት በሰላም የሚገናኝበት ከጉቺ ይወጣ። ጉቺ ደግሞ ነገ ልጁን ስታገኝ የምታቅፍበት ከዱባይም ልብስ የምትልክበት እንደ ልጇ የምታይበት። ነገ ጉቺ ልትወልድ ትችላለች። ነገ ጉቺ ስትወልድ የዚህኛው ልጅ ደግሞ ወንድምና ወንድም ነው የሚሆኑት። ጥሩ ፋሚሊ የመመስረት ሀሳብ ኤክስ እና ኤክስ ጥሩ ነገር የመገናኘት እንጂ እንደኔ አንቺ ቱና፣ አንቺ ግማታም፣ አንቺ ጋንጋንጋ እየተባባላችሁ መኖር ከፈለጋችሁ ጉድ ላክ። ባይሆን ግን ደስ ይለኛል ነው የምላችሁ። ባይሆን ደስ ይለኛል። እኔ ያየሁትን ስቃይ ነው የሚያየሁት። ገባችሁ? ሰው ደግሞ ምንድነው የሚያስበው? ልጁን አታውጭ፣ አይን አታስገቢው። እኔ አሁን አደረገም አላደረገም፣ ተወደደም ተጠላም፣ ቀማሽም አልቀማሽም፣ ተቀማችም አልተቀማችም፣ ልጁን አይን አታስገቢው። ነገ ብዙ ነገር ይጠብቀዋል። የሰው ልጅ የዛሬውን አይደለም ማየት ያለብን፣ እዚህ ጋር የሚሰራውን አይደለም። ነገ ትልቅ ነገር ሲጠብቀኝ ቪዲዮ አውጥታችሁ ልታሰጡ ነው ወይስ ተስፋ የላችሁም? እኛስ እሺ ተስፋ ቆርጠን ነው 45 ገብተን ነው። ምንድነው ታሪካችን ወደ ቪዲዮ የሚወጣው? እኔ ዛሬ 20 ዓመት ብጠይቀኝ እዚህ ላይ አልወጣም ነበር። ገባሽ? እኔ አሁን አሮጌቱን እንኳን ዋይት ሃውስ ብገባ ይሄ ቪዲዮን እንዴት እንደምጸየፈው አሁን እዚህ ቲክቶክ ላይ ያለው
ምክንያቱም የሆነ ሰዓት ላይ ልገባ እችላለሁ። እኔ እንኳን ተስፋ አልቆረጥኩም ነው የምልህ። ስለዚህ ባታውጪው ደስ ይለኛል። እህትዬው ታዳምጪኝ ከሆነ አታውጪ፣ በውስጥ ይለቅ። የምትፈልጊውን ሰው ሽማግሌ ሰብስቢ፣ ደህና ስምቲ ምናምን ነገር። አይ እንደ ሀቢባ ሂጄ እሰጣለሁ ካልሽ ጉቺ፣ እግዚአብሔር ምስክሬን ነው የምልሽ። እሱን ወስደሽ የምታሰጪው ከሆነ እኔ ለአንቺ ያለኝ ሪስፔክት ነው የሚቀንሰው። አንቺ አይደለሽም እግዚአብሔርን፣ አንቺ አይደለሽም ይሄን ነገር የምታደርጊው፣ የሆነ ነገር ሆነሻል ማለት ነው። እኔ እንደተቀጣው እንዳትቀጭ በቃ። እኔ ይህንን ነው የምነግርሽ። ሞራል የሚባል ነገር አለ። እዛ ጋር ልታስለፈልፊ ነው እንዴ? እንደኔና እንደዛ ሰውዬ እንዲህ አድርጋል አላረኩም አላቀሽም እኔ እንደ ፎቶሾፕ ነበር እንዲህ ላት ነው የምትፈልጊው? እውነት የሚያምን ይመስልሻል? ቢሆን እንኳን ኧረ ተይ እህትዬው ተይ አዳምጪ። ሄለንዬ ጨርሻለሁ። አንድ መፍትሄ ለሁላቸው የሚሆነው ቆንጆ ጋይስን ብሬክ ስጧቸውና ለአግሌዎቹ እድል ስጡ። አግሌዎቹ እዚህ ሲመጡ አላየናቸውም። ይመጣሉ። ሲመጡ አላየናቸውም። ጉቺ ይሄ ልጅ ከመጣ ላይቭ ላይ ለአንቺ ስል ነው የመጣሁት ነው የሚለው። አንቺ ነሽ የምትወቅሽበት። ቴንኪዩ አንቺ ስላልሽኝ ነው። በኋላ ለመጣላችሁ ለእናንተ ምክንያት የሚሆነው አንቺ ስላልሽኝ ነው የመጣሁት፣ ለአንቺ ነው ያደረግኩት፣ ይሄ አንቺ እንድታምኝ ብዬ ነው። አንቺ ምናምን ነው የሚሆነው ጨዋታው። በፈቃደኝነት ከፈለገ ቪዲዮ ይስራ፣ ራሱ ማረግ ከፈለገ ቪዲዮ ይስራ ከፈለገ። በተረፈ ግን ይኸውልሽ ልጅ ካለው መልሶ መገናኘቱ ስለማይቀር ክፉ ነገር መነጋገሩ አያስፈልግም። ለምን መልሶ መገናኘቱ አይቀርም። ልጁን ፍለጋ ምናምን እና ይሄ የቆረጠ ነገር አይደለም ማለት ነው። በተቻለ መጠን ሶሻል ሚዲያ ላይ ልርሊ ያለውን ችግር እያያችሁት ነው። በሁላችሁም እኔ ላይም የደረሰን አይታችሁታል፣ ሁላችሁም ቀምሳችሁታል። እንግዲህ ከሰው ስህተት ማንማር ከሆነ ጥፋተኛው ችግሩ እኛ ጋር ያለው እና መልካም ጊዜ ጋይስ። ታንክ ዩ። ኦኬ ዮኒ ሄለን አውሪ ማሪ። ወይ ጂጂ ሰላም ነው? እንዴት ናችሁ? አለን። ሁላችሁ ሰላም ናችሁ? አለን። ብቻ ምንድን ነው እንትኑ እዚህ ነው እንደ ያልሽው የነበረው? ኤርሊ ሚቲንግ ገብታችሁ ነው? አይ እኔ ልውረድ ራሄል እና ሄለን አንድ ጊዜ ሄለን እኔ ልወጣ ስለሆነ አንድ ጊዜ ይሄ ከጎን ሁናችሁ በለው አውጣ ጀግና ምናምን የምትሉ ሰዎች ረፉ። የሚጠቅም ነገር ስለሌለው ማለት ነው። ብዙ ነገር ስላለ መሰራት ካለበት ማለቅ ካለበትም በውስጥም ሆነ በምንም ነገር ማለቅ ይችላል። ከዛ ውጭ ግን እንደዚህ አይነት ነገር ማድረግም ማውራትም ጀግንነት የሚያስብል ነገር አይደለም። ስነ ስርዓት ያዙ። በለው ቁረጠው ጀግና የምትሉ እሺ ጉቺ ትፈልሻለሁ። ሄሎ እኔ ሀሳብ ልንገርሽ የኔ ፍቅር፣ ልክ ጂጂ እንዳለችሽ ማለት ነው። ወላሂ እንደ ሴት እሱ መጀመሪያ ከሱ ቁጭ አድርገሽው አንድ ነገር ሳታዋሽ የተለያየህበትን መንገድ ምክንያት ንገረኝ ብለሽ ከሱ አዳምጠሽ ከዛ በኋላ ከልጅቷ ጋር ደግሞ እሱ አንቺ እሷ ሶስታችሁ ሆናችሁ ብታወሩ ወላሂ ወደ መፍትሄው ትደርሻለሽ። ለምዶ ተቀልሽ እዚህ ጋር ያለ ህዝብ ማነው ብዙ ነገር ነው የሚያመጣብሽ። ብዙ ሀሳብ ነው። የሁሉንም ሀሳብ ተቀብለሽ አትችውም። ገባሽ? አንቺ እሷ ጋርና እሱ ጋር ነው መፍትሄ ያለው። ሶስታችሁ እሱ እንዳይዋሽሽ አንቺ በምንም በኩል አብረሹ እንደሆንሽ ንገሪውና እንዳይዋሽሽ አድርገሽ ጠይቂው። በምን እንደተለያየ ምክንያቱ ምን እንደሆነ ያለው ነገር እሱን ቁጭ አድርገሽ ተጠይቂውና እሱ ሲመልስልሽ እሺ አሁኑኑ ባለቤት ጋር ደውልና ፊት ለፊቴ እኔ እንዳለሁኝ ንገራትና እኔ ፊት እያወራኝ እንደሆነ ንገራትና ይሄንን ጥያቄ ጠይቅልኝ። እኔም ልጠይቃት እንደ ሴት ለመሰለሽ ነገ አንቺ ላይ ይሄ ነገር እንደሚደርስ እንደማይደርስ በምን እርግጠኛዎች? ገባሽ? ይሄን ነገር ይሄ ልጅ ንጹህ መሆኑን ልታውቂ የምትችይው ፊት ለፊቷ እሷ ፊት አንቺንም እሷንም እኩል ሲያወራ ነው። ገባሽ? እሱ መልሱን ቀጥታ እሷና አንቺ ፊት ሲመልስ ብቻ ነው አንቺ ይሄ ሰው ከአንቺ ጋር እንደሆነ ወይም ደግሞ ከእሷ ጋር እንደሆነ ወይም እየዋሸ እንደሆነና እንዳልሆነ ልታውቂ የምትችይው ማሚ